እያንዳንዳቸው እየተጠሩ ቢነገሩ ምን ችግር አለው? አሁን እሱ ነው ችግሩ። እኛም የእንትና የሆነ ጣዖት እናበጃለን፣ የግል ጣዖት እናበጃለን እንዳይነካብን ይላል። አሁን የዚህ ዘመን ችግራችን የሰባኪ አድናቂ፣ የጠባቂ አድናቂ፣ የዘማሪ አድናቂ፣ የሆነ ባታዊ አድናቂ፣ ተከታይ የክርስቶስ ግን የለውም። በየቦታው ያለው እንዴት አባታችን ይነካሉ? ክርስቶስ ሲነካ ሩቅ ቢሲ ወልደ ዮሴፍ ሲሉት የት አለህ? ድንግል ማርያም ቅድስት ክብር ይደሎ ስማ እንዳልሆነ አድርገው ሲናገሩት አለ። ጻድቃን ሰማዕታት ሕይወት አልባ ሆነው ሟች ናቸው ሙተዋል የሉም ሲባሉ ይነድሃል፣ ይቆጫል። አያንተና አባገሌ ሲመጡ በጣም ያስጨንቀን። በነገራችን ላይ በዚህ ዘመን የሥራ ፊልድ መሆኑን ልነግራችሁ ፈልጋለሁ። ባህታዊነት፣ ዘማሪነት፣ ሰባኪነት የሥራ መደብ ነው። ለምን ካላችሁ ማንም ተነስቶ ያለ አንተ ለኔ ካለ ዘማሪ ይሆናል አይደለ? ማንም ተነስቶ ወገን ስማ መከራ እንዲሆነ ነው ኑ ፈውስ አለ እግዚአብሔር የሰጠኝ ጸጋ ነው እናንተ ለማገልገል ነው ካለ ባህታዊ እንትና ይሆናል። ስማ የእግዚአብሔር ቤተሰቦች ምዕመናን ካለ ሰባኪ እንትና ይሆናል። የእህል ጣዕም እንጂ የትምህርት ጣዕም ማይለይ ሰው አልፈጠርንም። የእህል ጣዕም ብቻ የሚለይ የትምህርት ጣዕም፣ የቅድስና ጣዕም፣ የታምራት ጣዕም፣ የዝማሬና የቅድስና ጣዕም የማይለይ የሚወራውን ብቻ የሚለይ ሆኖ ደና የለበሱ ዜና የሚያወሩ በጣም ፊት ለፊት ዩቲዩብ ላይ ምናምን የሚያያቸው እንደ ባህታዊነት እንዲህ ነው እንዴ? ጎበዝ እየተጋደሉ በየገዳም ያሉትን አስቡ እንጂ ጎበዝ በየገዳሙ ያሉትን ምንም የሌላቸውን እንኳን እንደዚህ ሊሆኑ እጃቸው ላይ ሳንቲም ነክተው የማያውቁትን ምንም አቅሙ ጸጋው እያላቸው የሚሸሹትን መመልከት ይጠይቃል። ቁመኒ በእንተ እግዚአብሔር አባ ስለ እግዚአብሔር ብለው ቆየን። አነኒ ጎይ በእንተ እግዚአብሔር እኔም ስለ እግዚአብሔር ብዬ እየሸሸው ነው። እንዲህ ነው ሂደቱ።